በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ትርፍ አልባ መክሊቴ። መክሊት የስሜት ሕዋሳት፣ የህሊና ዙፋን፣ የልቦና አብርሆት፣ የተፈጥሮ መስተጋብር ስርዓተ ዑደት፣ የህይወት ውጣ ውረድ፣ ማግኘትና ማጣት፣ መታመም፣ መፈወስ፣ መኖርና መሞት፣ ረሃብና ጥም፣ ብርታትና ድካም፣ ሐዘንና ደስታ፣ እነዚህ ሁላቸው የምናተርፍባቸው በእርግጥም መክሊት ናቸው። ማትረፍ ማለት ለኛ የሰጠህን መክሊት ሊሆነን መዳኛ፣ የምድራዊው መክሊት በኃላፊው ዓለም በጥቂትም ታምኖ በብዙም መሸለም፣ ዘላለማዊነት በሰማዩ መሾም፣ በሕይወት ስጦታ በተሰጠው መክሊት የክርስቶስ መሆን፣ ወደ ደስታ መግባት። ነገር ግን ጌታዬ፣ ወደ ጌታ ደስታ መግባትን ብወድም አንተን መምሰልና የአንተ መሆንን አጥብቄ ብሻውም በሰጠኸኝ መክሊት አተርፍበት ዘንድ ግን እኔ አልሆነልኝም። ይልቁንም የስሜት ሕዋሳቴ በዓለም ፍቅር ባክነው፣ ሁካታ ጫጫታን ለመስማትም ጀግነው፣ ስጋዊ ፍትወት ዓለምና ምሮቷ፣ ረጋፊ መልኳ፣ የሚከስም ውበቷ፣ በማይቆይ በማይበረክት በማይጠቅም ጥማት፣ በተሰሎንቄ ፍቅር በምርኮ ወድቀው፣ በምርኮኝነት ለከንቱነት ተግተው፣ እንቅልፋቸው ሰውተው፣ የምድራዊ እንቅብ በላያቸው ተከርኖ፣ በዓለማዊነት ልብ ውስጥ ሀሳባቸው ተደፍኖ፣ በእርሱ ልከብርበት ልመሰገንበት፣ ወደ ጌታ ደስታ ከቶ ልገባበት፣ ለእኔ ያዘጋጀኸው የሰጠኸኝ መክሊት ስለ ስንፍናዬ አንገቴን ሲያስደፋኝ ሆኖብኝ ለውርደት። የሰጠኸኝ መክሊት ስለ ስንፍናዬ አንገቴን ሲያስደፋኝ ሆኖብኝ ለውርደት። ከቀናት በፊት እንደምትመጣ በነገርከኝ ሳምንት በልቤ ባሳቤ ተራራ ወጥቼ ወዮ ደብረ ዘይት መጥተህ ዝም እንዳትል ሳሰላስል ሳለሁ ከአገልጋዮች ነገር ከገብርኄር ደረስኩ። ጌታዬ አምላኬ እውነት ነው አምናለሁ፣ አንተ ትመጣለህ። ጌታዬ አምላኬ በዙፋንህ አያለሁ። ስትመጣም ዝም አትልም። ስለሰጠኸኝም መክሊት አዎ እጠየቃለሁ። በስንፍና ብዛት መክሊቶቼ ባክነው፣ ትርፍም ያይደለ በኪሳራ ሳለሁ፣ ያኔ ወደ እኔ ስትመጣ ምን እመልሳለሁ እያልኩኝ አወጣለሁ እያልኩ አወርዳለሁ። አዎ አምላኬ እኔ ስትጠይቀኝ ምን ልመልስልህ? ጌታዬ ጨነቀኝ። ትርፍ አልባ መክሊቴ። ሶስት ባሮች ሁነን በጌታችን ፊት ቆመን፣ አደራ ልንቀበል ማል ልንታመን፣ የግዣችን ሀብቶችን ሊያከፋፍለን ጠርቶ፣ ለሁላችን ገደብ ዋጋ ተመን ሰርቶ፣ ለአንዱ 5 መክሊት ለአንዱ ደግሞ 2 ለእኔ 1 መክሊት ሰጥቶን በዚያች ሌሊት ሩቅ ሄዶ እስኪመለስ ሰርተን እንድናተርፍ፣ ትርፉን እንድናቀርብ በያለንበት ዘርፍ ታዘን በጌታችን ገባን ከቤታችን። ማነው እንደ ገብርኄር ታማኝም አገልጋይ፣ አምላክ የሰጠውን የተጠቀመ ከላይ፣ መክሊቱን ላልደበቀ ትጉህም ባሪያ፣ እንደ ፍቃዱ የተጠራ መልካሙ እሪያ፣ መልካሙን ከክፉ እየለየ ቆየ። ማነው በሰማይ ከብሮ የታየ፣ የተሰጠውን መክሊት በአግባቡ የለቀመ፣ እውነተኛ በመሆን በረከት የለቀመ፣ አትርፎ የመጣ በተሰጠው ጸጋ። እኔ ግን አንዲት መክሊት ይዤ አሰብኩት
አወጣሁ አወረድኩ ፈለኩት በስተ መጨረሻ አንድ ውሳኔ ደረስኩ። አንድ ነገር ገባኝ። የተሰጠኝ መክሊት ሀብቱ የጌታዬ ትርፉ ግን የኔ ነው። ታዲያ ሁለቱንም ለገዢ ማስረከቡ ከቶ ለምንድን ነው? ያልሰራበትን ሊበላ ያልሰራበትን ሊሰበስብ ይሄ ክፉ ገዢ ምን ቢያስብ ነው? አልሰጥም፣ በፍጹም አልሰጥም። አትርፌ ለማስወሰድ መክሊቴን አልሸጥም። ይቅርብኝ አልነግድ፣ ይቅርብኝ አልበትን፣ በከንቱ አልልፋ ራሴን አልፈትን። ላስቀምጠው እንደዚሁ ሳልደምር ሳልቀንስ፣ ባደራ የወሰድኩትን ባደራ ልመልስ ብዬ አሰብኩና መክሊቴን ቀበርኩኝ። ምንም ሳላተርፍ ጌታዬን ጠበቅኩኝ። እሱም ጊዜው ደርሶ ከሄደበት ሲመጣ ከሁለቱ ባሮቹ ትርፉን ተቀብሎ ከኔ ምንም አጣ። ወቀሰኝ፣ ገጸጸኝ፣ መክሊቴን ወሰደ፣ ለሌላ ማስረክቦ ባዶ እጄን ሰደደኝ። እየተናደደ እያሉኝ አንድ አባት በዚህ ንፉግ ባሪያ ራሳቸውን ስለው ከእግራቸው ስር ሆኜ ሲያወሩ አዳምጣለሁ። ይህም ምሳሌ ወደ ራሴ መለስኩ። ያንን ንፉግ ባሪያ በስራዬ መሰልኩ። ጀመርኩኝ መውቀስ ራሴን ዳግመኛ፣ ልክ እንደ ወንበዴ ሌባና ቀማኛ። ገዢዬ የሰጠኝ ለመሬት ገበርኩኝ። እግዚአብሔር መክሊት ቆፍሬ ቀበርኩት። ንፉግ ባሪያ ነበርኩ። አሁን ገዢዬ መምጫውም ጊዜ ደርሷል። እምነቴ ተጓድሏል፣ ማላይም ፈርሷል። ደግሞም ያለኝን መክሊቴን እንዲወስድ ጸጋዬ ተገፎ ባዶዬን እንዳልወሰድ ጸጋዬም ተገፎ ባዶዬን እንዳልሰደድ በአቅሜ ላትርፍ ባለሁበትም ዘርፍ የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ህብረት አንድነት ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ክርስቲያን መሆንህን